ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ህዝብ እንዲፈርደኝ ዲኤንኤ ያስመርምሩ። ምክንያቱም እኔ ራሱ ማመን ያቃተኝ ነው ካንደበቱ የሚወጣው ቃላት ማለት ነው። ወደ እርሶ አሁን ወደ ሀብቱ ልመጣ ነው። ቤት ማርታ ገዝታ ሰርታ ሰጥተውታለች አልሰጠችውትም? በፍጹም። እርሶ እንዴት ነው የሰሩት ያን ቤት? እኔ ያንን ቤት መጀመሪያ በቆላ ሀገር ሆኜ ነው ገንዘብ ያጠራቀምኩት። ቆላ ሀገር ሆኜ በሮች አሉኝ፣ አርሳለሁ፣ አመርታለሁ፣ ከቀለብ ሲተርፍ እሸምታለሁ፣ እሸጥና ቆጥባለሁ። እየቆጠብኩ በ36,000 ብር ያን ቦታ ገዛው። አሁን ደግሞ አቅም ሲኖረኝ በ2003 ገዛሁት። በ2007 ደግሞ አቅሜን አጎልብቼ ቤት መስራት ያስኩ። ያንን ቤቱን በመሰራበት ጊዜ ከቆላ ለቀቄ እንደምመጣ ተስፋ ቆርጫለሁኝ። ማለትም ስራ አገኘው። ፊቼ ላይ ያው በመንፈሳዊ ኮሌጅ ሰለጠንኩና ውጤት ሳመጣ ማመልከቻ ጻፋሉኝ። ጽፌ ወዲያውኑ በ10 ቀን ውስጥ የደብር አስተዳዳሪ ያደርጉኝ። 2000 ብር ነው ደሞዙ። እሱን ሳገኝ በአንዱ 1000 ብር ወርጫው በገዛ በአንዱ 1000 ብር ደግሞ ቀለብ መሬቴ አለ ምን አለ ከመይዛ ቆላ ሀገር ብዬ በ2007 ዓመተ ምህረት ያንን ቤት ለመስራት 120 ቆርቆሮ እቆላ ያለኝ ጎተራው፣ ኩሽናው፣ ቤቱ፣ የከብት ቤቱ 120 ቆርቆሮ እሱን ሸጥኩ። ከዛ የቤት ዕቃ ምናምን ምን የሚባለው እሱን ሸጥኩና አሁን እሱም ያንን ሸጬ ያን ቦታ ለመስራት አልበቃኛለ። ምን አደረኩ? ከአንድ ጓደኛዬ 10,000 ብር አበደረኝ። በዛ ጨማምርኩና ያንን ቦታ ያንን ቤት የግድግዳ ቤት ነው፣ ተለጣጠፈ፣ ተለሰነ፣ ሁሉን ነገር አስተካከልኩና ባለቤቴም ልጆቼንም ፍቼ ገባሁ በ2007። ከዛ ሲቀጥል እዛው ያለው ያቺን ደሞዝም እየቆጠብኩ ያንን ቤት ማስተካከል ጀመርኩ እና ኮርኒሱ፣ መድረኩ፣ ሊሾው፣ ሁሉ ነገር በጣም መስኮት፣ በሮች፣ ፍሬዎች ምናምን ሁሉ ቀስ በቀስ ነው። ያኔ ደግሞ ወጪው በጣም ቀላል ነው። ቦታ እኔ ራሴ ገዝቼ ራሴ የሰራሁት ቤት ነው። እሷ ከውጪ አረብ ሀገር ሄጄ እንደዚህ አድርጌ ገዝቻለሁ፣ ቤት ሰርቻለሁ የምትለው ነገር ከእውነት የራቀ ሐሰት ነው። ከዛ ውጪ ቦታውን ገዛውት ለሚለው ቦታውን አልገዛም። ያው የክደት ስለሆነ ቤቱን አልሰራችም የሚለው ቤቱን የሰራው እኔን፣ ቤቱን አልሰራም እሱ። ቆላ አፈሮ አለ፣ ጣራና ግድግዳው ድንጋይ ሸጦ ነው የመጣው። ቆርቆሮ ሸጦ ነው የመጣው። ምንም የሚያውቀዋል ምንም የሚለው አህያ ሸጬ፣ ጤፍ ሸጬ፣ በሬ ሸጬ ምን ነው እኔ ነኝ የሰራሁት ነው። እኔ አላውቀውም ወይ? እኔ እስከነበርኩበት ድረስ እኮ የሲቃይ ነው። በጫው ፍትፍት እኮ አሲዘውኝ ሰው እርሻ ውለውኛል። በጫው ፍትፍት ማለት ነው። ወንድም ያውቃል። እውነት ለምን ትደበቃለች ነው? እውነቱን ለምን አያወጣም ነው? እኔ እኮ ከገንዘቡ የበለጠ እኮ የእሱ አባትነት ይበልጥብኝ ነበር አይደል እንዴ?